ለወንድሞቼ ራሱ ብር አልሰጥም መብረቅ ይሄው አምጥቼ ስራ እያሰራኋቸው ነው ብር አልሰጥም ሙዴ ብር የሚጠይቀኝ ሰው አልወድም ኢትዮጵያ ቁጭ ብላችሁ እናንተ ብራንድ ጫማ ትለብሳላችሁ ብራንድ ልብስ ትለብሳላችሁ አይፎን ትይዛላችሁ እኔ የመዳም ኩሽና ቁጭ ብዬ ሽንት ቤት እያጠብኩ ላንቺ ብር ልሰጥ መብረቅ ቂሊንጦ ግባ ከፈለክ ማለት ነው መቼም አልሰጥህም ምን ይመስላል የጮጋራ ጎንፎውላ ሂዱና ሊስትሮ ጠርጋችሁ ብር ያዙ እኔ የለውበትም እናንተ ላስተዳድር አይደለም እኔ በሰው ሀገር የተሰደድኩት ህይወቴን ለመለወጥ ነው እንጂ ሂድና ስራ ቀን ስራም ቢሆን ሰጥተህ ይለፍልህ ካለ ፈጣሪ ካለ ወለታ ቆማ ቀርከን ለኔ ስትል ይቀልዳል እንዴ በሰው ሀገር የሀገሬ ንፋስ እያማረኝ የሀገሬ ምግብ እያማረኝ አመት ባል ሳይመስለኝ ሰርቼ ላንተ ብር ልልክልህ ባናት ተተከል ባናት ይቀልዳል እንዴ መብረቅ ብር የሚጠይቀኝ ሰው አልወድም እኔ አንድ ሰው ብር ስጭ የሚለኝ ሰው እኔ እኮ ተቸግሬ እንዲሁኝ ወጣሽ ስሪ እና እኔ ምን አገባኝ እኔም ሰርቼ ነው ጎንበስ ብዬ ከሰው በታችሁኝ ትንሹንም ትልቁንም ተለማምጬ ነው ማመጣው አታፍሩም ትንሽ እንኳን አታፍሩም ብር ላኪ 30 በመጣ ቁጥር መታችሁ ብር ላኪ ምንድነው 30 ሲያልፍ ደግሞ አታቁንም ዳውን ባናትሽ ትክክል ማንንም አልሰማም አልወድም እኔ ብር የሚጠይቀኝ ሰው ባናታችሁ ተተከሉ ትላንትና እኔ ስራብና ስጠማ የት ነበራችሁ በሰው ሀገር ላይ ስሰቃይ ውሃ የሚያቀብለኝ አጥቼ ርቦኝ ሆዴን አቅፌ ስተኛ የት ነበራችሁ ዛሬ ላይ እኔን ብር የምትጠይቁኝ ትላንትና ያጣውለታ የት ናችሁ እናንተ ጠግባችሁ ስታድሩ እኔ ርቦኝ ያደርኩለታ እናንተ የት ናችሁ ጫምላ ለማንም አላዝንም ለማንም እኔ ባዝን መስራት ለማይችሉ ወተው እንኳን መስራት ለማይችሉ ለታመመ ነው መርዳት ለጤነኛ ሰው መርዳት ጥቅም የለውም ይሁን ባይነት ነው ይሁን ለምትሉ ይሆናል ለኔ አይሆንም ለማንም ፍንግጭ አለለም ለጤነኛ ሰው ብታደርጊ ነገ ራሱ ይበላሻል ተመልሶ ራሱ ነው የሚወቅጥሽ ጉርጓድ ቆፍሮ ሲቀብርሽ ራሱ አታቂም አንቺ የሆንሽለትና አንቺ ራስሽን ጎንበስ አድርገሽ የሰራሽለት ሰው ጉርጓድ ቆፍሮ ነው የሚቀብርሽ ጤነኛ ሰው አያስፈልግም ውዴታ መሙ ሰዎች አሉ ቤተክርስቲያን ስር ቁጭ ብለው የሚለምኑ ስለ ማርያም የሚሉ ስለ ገብርኤል የሚሉ ስለ መድኃኒዓለም ብለው የሚጠይቁ መስራት ያልቻሉ በጣም ብዙ ሰዎች አሉ አታሽቀብጡ እዚህ ቲክቶክ ላይ እኔ አልወድም በነገራችን ላይ ሰርተሽ ቢ ኢጃዛ ቤት ቁጭ ብላችሁ አንዳንድ ሰዎች ማለት ነው አንዳንዱ ስራቶ ያልተሳካለት አለ አንዳንዱ ደግሞ ማለት ነው መደነስ የለመዳችሁ ልብስ ለብሳችሁ መውጣት የሚያምራችሁ ሁሌ ማለት ነው መስራት የማትወዱ ዘንጣችሁ መውጣት እንጂ መብላት መጠጣት ፎቶ መነሳት ምግብ ቤት መሄድ እንጂ ስራ የማትወዱ ሰዎች አላችሁ ለእንደናንተ አይነት ሰው ኖ በሰው ሀገር ላይ ማለት ነው ምንም ቢሆን ምን አሁን 6 ወር 1 አመት ስራ ሳትሰሩ ቁጭ ብላችሁ የ1000 ብር ስራ ሲመጣ አትሰሩም ግን 1000 ብር እኮ የለሽም ውዴ የለሽም ወተሻሰሪ ነገ ደግሞ ትኬት ታጣላችሁ መሄጃ ወደ ሀገራችሁ መግቢያው እንኳን ሌላ አይደለም ሀገርሽ ሲደሽ ደግሞ የካርድ ትለምኛለሽ የ5 ብር ካርድ ነው የምትለምኘው ልንገርሽ ብዬ ነው ውዴ የ5 ብር ካርድ ትለምኛለሽ እዚህ የትኬት ትለምኛለሽ ኢትዮጵያ ሄደሽ ደግሞ የካርድ ትለምኛለሽ ትላንትና 100,000 ብር የላክሽለት ሰውዬ የ5 ብር ካርድ አይሞላልሽም ኢትዮጵያ ሀቢብቲ አያቅሽም ሲጀመር አያቅሽም ውዴ ስራ ነው የሚያስከብርሽ ስሪ ትንሽ ነው ትልቅ ነው አትበይ 1000 ብር የሚሆን 1500 የሚሆን 2000 የሚሆን ባገኝሹ ገብተሽ ስሪ አንዳንዶቹ ድንቡሎ የላችሁም ከኪሳችሁ ስራ ትመርጣላችሁ በሰው ሀገር ላይ ምንም ቢሆን ስራ አይታጣም ገብታችሁ ስሩ ስራ አትምረጡ ሁሉም ድካም ነው ማርያምን እንኳን እናንተ አይደላችሁ እኔ የራሴን የምሰራው ደክሜ ነው የምገባው እንክት ብዬ እንቅልፍ እያማረኝ ማታ መተኛት እየፈለኩኝ ሳልተኛ በጣም ኦቨር ከመድከሜ የተነሳ እንቅልፍ አይዘኝም ብዙ ጊዜ ማለት ነው ኦቨር ከመድከሜ የተነሳ እንቅልፍ አይዘኝም እኔ የራሴን ስራ የምሰራው ቀላል ስራ የለም የትም ቢሆን መዳም ቤትም ቢሆን መዳም ነው የምትቀይሩት የመዳም ስም ነው እንጂ ሁሉም ቤት አንድ ነው የሰው ቤት የሰው ነው ገባሽ ልንገርሽ ብዬ ነው ማርያምን የምሬ ነው እኔ ምዋሽ መስሏችሁ ግን መስራት ስለምፈልግ ከተኛው እሰንፋለሁ ይደክመኛል ሰውነቴ ይዝላል ምናምን ስሰራ ግን እጠነክራለሁ ላንቺው ነው እኔ ምን አገባኝ እኔ ሁሌም ጸሎቴ ነው ጧት ተነስታችሁ ስትጸልዩ እንዲህ ብላችሁ ጸልዩ አምላኬ ሆይ መጀመሪያውን ሳይሆን መጨረሻዬን አሳምርልኝ ምንም ቢሆን የሰው እጅ ላይ እንዳትጥለኝ ብላችሁ ጸልዩ ይሄ ጸሎቴ ነው እኔ የሰው እጅ ላይ እንዳይጥለኝ አምላኬ ምንም ይሁን አሳይቶ እንዳይነሳኝ ሁለተኛ ነገር በቃ አጥቼ እንዳልሰርቅ ኦኬ አጥቼ እንዳልሰርቅ በጣም ኑሮኝም እንዳልክደው ኦኬ በመካከለኛው ነው መኖር የምፈልገው ብዙ ጊዜ ብዙ ሲኖረን አምላካችንን እንክዳለንና እንዳልክደውም አጥቼ እንዳልሰርቅ ኦኬ እንደዛ ነው ከዛ በተረፈ መጨረሻዬን መድኃኒዓለም ያሳምርክ ይሄንን ነው የምፈልገው ከዛ